ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ? እንዴት ረመዳን እንዴት ይዛችኋል? የምራታችሁ ነው። እስቲ ሁላችንም በአንድነት አልሐምዱሊላህ ረብል ዓለሚን እንበል። ምክንያቱም በጣም አንድ ነገር የገረመኝ ነገር ስላለ ነው። ምንድን ነው ብላችሁ ካላችሁኝ ማለት ነው እኛ ሰራተኛዎች ማለት ነው አልሐምዱሊላህ ረብል ዓለሚን አላህን ብዙ ጊዜ ልናመሰግነው ይገባናል ማለት ነው። ምክንያቱም የስራው ብዛቱ፣ የጩኸቱ ብዛት፣ እንደገና ደግሞ ጽዳቱ፣ ምግብ መስራቱ፣ እንደገና ደግሞ በቃ ምን ብዬ ልንገራችሁ፣ በጣም በጣም ስራ ይበዛብናል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን እና ረመዳን ነውና ቀን ሙሉ እንሰራለን። ጠዋት ተነስተን መጀመሪያ ሱሁር እንነሳለን፣ ሱሁር እናዘጋጃለን። ከዛም ምን ይላችሁ ፈልጌ ነው፣ ከዛ ሱሁራችን እንሰራለን። ከዛም ሱሁራችን ጨርሰን የትምህርት ቤት እንቋጥራለን። ከዛም በኋላ ደግሞ ወደ ስራችን እንቀጥላለን ማለት ነው። ቀኑ ሙሉ በቃ የሰራን እንውላለን። ከዛ ቀኑ ሙሉ ሰርተን ውለን ደግሞ አሁንም የፍጡርም ሰዓት ቢደርስ ያው አናፈጥርም፣ በሰዓቱ አናፈጥርም። ምክንያቱም ሰው ቁጭ ብሎ ምን ሲል እንኳን ለፍጡር እንኳን ሰውን ራሱ ብትቀሰቅሱት ራሱ ደክሞኛል ነው፣ በቃ ጾም ስለሆነ ደክሞኛል ነው። እንደዛ ነው በቃ ሰው ራሱ የሚለው። ግን እኛ ግን አልሐምዱሊላህ ረብል ዓለሚን ምን ያህል እንትን ቆያ የሚሰጠን ነው፣ ምን ያህል ሀቅም ቢሰጠን ነው። ግን አልሐምዱሊላህ ረብል ዓለሚን ወላሂ አልሐምዱሊላህ አልሐምዱሊላህ አላህ ምን እናደርግለታለን? አልሐምዱሊላህ ብሎ ማለት ነው። ወላሂ አልሐምዱሊላህ ረብል ዓለሚን እና ይሄን ያህል እንኳን ያበረታታን አላህ አልሐምዱሊላህ ከማለት ምንም እንትን የለንም። አንቀመጥ፣ ረፍት የለን፣ ምን የለን። አልሐምዱሊላህ ረብል ዓለሚን። ያም ሆኖ ግን በቃ የሚደክመው ሌላ ሰው ነው። የሚደክመው ቁጭ ብሎ ለመብላት ቁጭ ብሎ ለመብላት ራሱ የሚደክመው ሌላ ሰው ነው። በስ አልሐምዱሊላህ ረብል ዓለሚን። አንዳንድ ጊዜ ሳስበው በጣም ደስ ይለኛል። እውነቴን ነው የምላችሁ። ሰራተኛ ሆኜ ብዙ ማሳልፋቸው ነገሮች በጣም ደስ ይሉኛል። ምክንያቱም ሰው ተቀምጦ ነው የሚደክመው፣ ሰው ተኝቶ ነው የሚደክመው። እኛ ግን ቆምን ውለን እንደገና ደግሞ በበቂ እንቅልፍ ሳናገኝ እንኳን ደከመኝ ራሱ አንልም። አልሐምዱሊላህ ረብል ዓለሚን። አላህ አቅሙን ብርታቱን ለሁላችንም ደግሞ አላህ ይስጣን። ክርስቲያን ወገኖችም አብሽሩ፣ ጠንክሩ፣ በርቱ። አላህ አገዛችሁ። እሺ፣ ፈጣሪ ከእናንተ ጋር ይሁን። እንደገና ደግሞ አናቱንም የበላችሁ ፍጡሩንም እየሰራችሁ ፈታ በሉ እንዳይደበራችሁ እና አመሰግናለሁ። ከተመቻችሁ ላይክ ሼር አድርጉ። ካልተመቻችሁ ደግሞ ኢለፉ ትላችኋለሁ። የመዳም ቅመሞች በርቱልኝ። እሺ